ካፒታል። እሺ እግዚአብሔር ያክብርልን ቤትሽን ስለከፈትሽልን መቅድዬ አመሰግናለሁ። እኔ እናት ሰላም ለዚህ ቤት እንዴት ናችሁ? ዋለን ገኒና ህይወት ማለት ነው። ምክንያቱም የመጡ ነው ላይት መብራት ይዟቸው ይሆናል እነሱ ምን ተሰራሉ እንዲያናግሯል። ሌሎቻችሁ ታባርጉ ውዶች እንዳይትን እንዳይለ አሁን እኮ ሰው ተኝቷል። አሁን እኮ ሰው መኝታችን ሰዓት እኮ ነበር። አረ ነገ ትምህርት አለ እናቴ እኮ ታዲያ እና ታዲያ ወደ ገድሉ ምንም እኮ ሰው አያስፈልገንም። ማሬ ቆይ ተረጋጊ። ትንሽ ረጋ ወተት እንስጥሽ። ውሃ እየጠጣሁ ነው፣ ጉረሮ የደረቀ ሊሰኔ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብራችሁ የኔ እህቶች፣ በጣም ነው የምወዳችሁ። በዚህ ሰዓት እንደዚህ ያለ እንትን ስለተገኛችሁልን አነጋገሪያችሁ እሺ ስላላችሁ እግዚአብሔር ያክብራችሁ። በእውነት ሁሉን ትልቅነታችሁ ነው ያየሁባችሁ። ነገርን አቅለን ለዚሽ ለማትረባ ምድር ይህን ያህል ጫጫታ መፍጠርም የለብንም እና እኛ እህት ማማቾች ልጆቻችን ናችሁ። በቃ እህትም በሉን ልጆቻችንም ሆኑ ይህንን አሸናፊ ሆነ መገኘት ነው ያለብን እና ጸብ ለማንም አይበጅም። ሁለተኛ ተታቸው ናችሁ የምታቃልጡ ሰዎች የምታሟሙቁ እረፉ። እህትም ማማች ቤተሰብ መሀል አትግቡ። ስለዚህ ይቅር ለእግዚአብሔር ነው እኛ የምንፈልገው። አጠር ያለ በቃ ይሄን ነው የምላችሁ። ገኒ ቀጥይ ወይ እኔም እንደዛው ነው የምለው። ማለት ይሄን ያህል በርስት አይደለም እየተጣላን ያለ ነው፣ በዚህ በቲክቶክ ነው። ቲክቶክ ምን እንጃ ጸበል መረጨት አለበት መሰለኝ። ሁላችንም ምን እያባላን ነው። ግን ነገ እንሙት ዛሬ እንሙት አናውቀውም። ስለዚህ ይቅር ለእግዚአብሔር እንባባል። ማንም በደለ በቃ እንፍታው። በእውነት አንድ ነገር ቢኮን አንድ ነገር ብትሆኝ ሰንዬ ወይ ደግሞ ዛህርዬ አንድ ነገር ብትሆኑ የምትደራረሱት እናንተ ናችሁ። ሌላ ነገር ምንም ምንድን ነው የሚባለው ማጋነን ምናምን አያስፈልግም። እና ነገሩን እንፍታው በፍቅር ስለ ፍቅር ብለን። እኔ እንግዲህ የምለው ሊሰኒንም ችግሯን ጠይቀን ቅድም ተረድተናል፣ ተናግራለች። ዛህራ ጋር መተንም ዛህራ ጋር ያለውን በደንብ አድርገን ሰምተናል። ምንም መጋጋል አያስፈልግም። ሁለታችሁም ረጋ ብላችሁ ያላችሁን ነገር በተነጋገሩና ወደ ጸቡ ወደ ኃይለኝነትም ሳትሄዱ ይቅርታ ተባባሉ። በቃ ይቅርታ እንድትባባሉ ነው እኛም የለፋን ይህን ሰዓት ሙሉ ያመሸ ነው። እንደዛ ነው የምለው። ባይዘወይ ይቅርታ መጠያየቅ ትልቅነት ነው፣ አዋቂነት ነው። ይቅርታ እግዚአብሔርን የሚያቅሰው ነው ብቻ ነው። ሌላው ለይቅርታ ያልተዘጋጀ ልብ ፈጣሪን የማያውቅ ብቻ ነው። ስለዚህ ይቅር ተባባሉ። ይሄን ነው እኔ የማውቀው። ነገር እኔ በመጀመሪያ ምንም እንዲህ ነው እንዳነው እኔ ጭራሽ ትዝም አላለኝም ነበረ። በዚህ ወይ እንትን እንላለን፣ ይሄ ሁሉ ሰው ይሰበሰባል፣ ሰው እናስቸግራል፣ አስቤውም አላውቅም። ጀስት በቃ ኖርማል ነው ብዬ ነው። ምክንያቱም ከአሁን በፊትም ተነጋግረን ሆነ ቤት እኛው ቤት መጥታ ተጫውተን የተለያየንን። አሁን ለታም እንደዛው ስንነጋገር ከተነጋገርንም በኋላ ተጫውተን ተቀላልደን ነበር። እንደውም ወሬ ተቀባብለን ነበር የተለያየ ነው። እሷ ላይ ደግሞ ያ ነገር ፈጥሮባታል እና በመጀመሪያ ልሳኔ ልጠይቅሽ የምፈልገው ነገር በእኔ በዛህራ ምክንያት የኔ ፎቶ ተዘቅዝቋል ብለሻል እና በዚህ እንስማማ። የእሷን ቤት ሸር አድርጊልኝ እና እኔ ማንንም ዘቅዝቁልኝ ብዬም እኔ እንዲህ አይነት ተንኮለኛ እንዳላደለሁኝ አንቺም ታቂኝ ይሆናል። ያው ልናገር እችላለሁ እንጂ እኔ እንዲህ አይነት የማዘቅዘቅ ተንኮል የለብኝም። ይህንን መጀመሪያ ያወቁልኝ፣ ሁሉም ያውቃሉ እያስባለሁ እንግዲህ እና እኔ እንደዚህ አይነት ተንኮል አላረኩም። ጭራሹንም ከነ አንቺ ጋራ እኔ እንዲህ አይነት ወጥመድ እገባለሁም ብዬ አላሰብኩትም። ይሁን እሱን መጀመሪያ ሸር አድርግልኝና ወይንም ደግሞ ቤቷን ስሟን ንገሪኝና እነዚህ ሁሉ በተሰበሰቡ በመሀል እኔም ለወቀው ያችን ሴት ጠላቴን ለወቃት። ምክንያቱም እኔ ልኪያት ከሆነ እኔ ዘቅዝቄ ብዬ ከሆነ አንድ ነፃነቴን ለማሳወቅ እና ማወቅ እፈልጋለሁ።
ከዛ በመቀጠል ደግሞ በነገራችን ላይ አብረሽ ተናገር። የተመዘቅዘቁንም አሁን ከእናንተ ነው የሰማሁት ነው ያልሽው። እንግዲህ አንቺ አላወቅኩም ነው ያልሽን አይደል? አና ነገራችሁኝ ሆነ አላውቅም። መዘቅዘቁንም አላውቅም እኔ ከነ መዘቅዘቁንም ወላሂ አላውቅም ብያቸዋለሁ ሁላችሁም። ቆይ ትጨርስ እሺ፣ ሀሳቧ ዛህራ ትጨርሳለች። ትናገሪያለሽ እና እኔ የማውቀው ነገር የለኝም። እኔ እንደውም በሌላ ወይ ነበር እንደውም እኔ እንትን ያልኩት፣ ምክንያቱም ዛሬ የሆኑ ቤት ገብተን ነበር እና ደግሞ ምን ተናግሬ ይሆን ምን አጥፍቻለሁ ብዬ ነው ራሴን ልጠይቅ የቻልኩት እንጂ በፍጹም እኔ ልሳን፣ ምክንያቱም ከ3 ቀን ሆኖናል ይህን ነገር ከተነጋገር አሁን ላይ ይሄ ነገር ይመጣል ብዬ አላሰብኩትም። ስለዚህ አንቺ የተከፋሽበት ወይ እንግዲህ የሰማሁት አሁን የተነገረኝም እያወራሽም ያለው የተባለው በዛሃራ ምክንያት የኔ ፎቶ ተዘቅዝቋልና ፎቶ ታስነሳለኝ፣ ፎቶዋን አነሳለሁ ነው ያልሽው። እኔ ደግሞ አላህ ምስክሬ ነው ማንንም ዘቅዝቁልኝ ብዬ አልተናገርኩም። እንደ አይነትም ተንኮለኛም አንቺ ባትናገርም እኮ አንቺ አወራረሽ እኮ ሳኒ ጋር ተነካኩ ብለሽ ነው የጀመርሽውን እኮ። ማን ጋ ነው ያወራሁት? እሺ እሱን ነፃነትን እንወቅ እና እኔ አልጨቃጨቅም ልሳኒ ምክንያቱም እኔ እኮ መጨቃጨቅ አልፈልጉም። አሁን ከኔ አውሪ አንቺ ምንድን ነው እሱ? እኔ እኮ እያልኩሻለሁ ይሄ ነገር ይመጣል ብዬ አስቤ አላወቅኩም አልሽ አይደለ? መጀመሪያ ሲታወሪ እኮ ማሰብ ነበረብሽ። የቀረው ድሮ አንቺ አሁን ለምሳሌ እናንተ ቤት የተቀረውን ነገር ድሮ የቀረውን ነገር አንስቴሽ ነው እንደምትበይ ምግብ ማለት ነው፣ የቀረውን ማለት ነው። ገባሽ አይደለ? ልክ እንደዛ ነው ያደረግሽኝ እዛ ቤት ማለት ነው። ዲስሪስፔክት ነው ያደረግሽኝ። አላቅም እንግሊዝኛ ማውራት። ይሄን ግን ይሄ የቀረውን እኔ አሁን የብሩኬ እህቶች ምናምን የብሩኬ ነገር የምትቃጥር የነበረው እኔ ፒስ ነኝ ከነሱ ጋር ገብተሻል አይደለ? ደግሞ ያለችሽን ተናገሪ። ያሰልኝ ምን ብላ ነው ያለችው? እናንተ ደግሞ ምንድነው ብላለች እየነገርኩት አይደለ እንዴ? እሺ እኮ አውሪ። እሺ አውሪ። ምን ብላለች? እሷ የነገረችውን ነገር እኮ ነው ያወራዋት አለው። ሲጀመር እሷ እኮ የቀረውን ነገር ነው ያናገርኩሽን። እንደዚህ መጀመሪያ እኔ ጊንጃ የምትባል ሴትዮዋን ሰደብኩት። ገባሽ? እኔ መጀመሪያ አልሰደብኳትም። መጀመሪያ ሀብዬ አልሰደብኳትም። ገባችሁ? ሀብዬ አልሰደብኳትም፣ እሷን አልነካዋትም። እና ከዛ ግን እልፍ ሲል የሀይሜ የግንጃ ኦዲየንሶች ሀይሜን እየሰደቧት ነበረ እና ከዛ ለምን ሰደቡ ብዬ ደግሞ መጥቼ እኔም ማሳደብ ጀመርኩና እሷ ደግሞ ውጭ ቁጭ ብላ እየሰማች ነበረ። ገብቶሻል? እኛ ጋር ማለት ነው። ከዛ ሄዳ ደግሞ እና ማነችች ሀይሚዬ ጋር ታቃጥራለች። ይቺ ሳኒ የምትባልም እየሰደበች ነው ምናምን ብላ እያወረች ነበርና ከአንቺ ጋማ አላውረም ብዬ እግዚአብሔርን ወጣው ማለት ነው። ግስት ውጭ ነበርኩና ሄድኩት ተመልሼ። ሂዊ ነች ሼር ያደረገችኝ። ሂዊ ግን ለአንቺ ሼር አላደረኩሽም እያለች ነው። እግዚአብሔርን ሼር ተደርጎኝ ነው። እኔ ስክሪንሾት አድርገ ልክሻለሁ ከፈለግሽ ማለት ነው። ሼር ተደርጎኛል የአንቺ ቤት ማለት ነው። ከዛ ተመልሼ ሲሄድ ደግሞ ሳኒ ይሄው መጠች ብላችሁ አስገባችሁኝ ነው። ኦኬ እኔ ሲሚኝ መጀመሪያ ከዛ በኋላ ምን አለች? ከዛ በኋላ ምን አለች? እኔ አንቺ እኮ አንድ ቀንም ታውቃለሽ ለማን እንደሆነ የምትከራከር እና ለማን እንደሆነ እንደዛ የምትሆኝ ታውቃለሽ። አሁን እኔ ጊንጃ የምትባል ሴትዮ አላውቃትም። ገባሽ? እኔ አሁን ነው ያወኳትም ምናምን ነገር ማለት ነው። ገባሽ? ግን አንቺ እዛ ጋ ለጊንጃ ብለሽ ማለት ነው ብሩኬ ጋር ወይ ብሩኬ ኦዲየንስ ጋር እንዲጣላ ወይ የሆነ ሰንበዲ ጋር እንዲጣላ ወይ እዛ ጋር ያሉ ሰው ጋር እንዲጣላ ወይስ ማናችን ጊንጃ ኦዲየንሶች ደግሞ እቺ ትሳደባለች ድሮም ተሳዳቢ ለች እንዲሉ ፈልገሽ ይሁን አላቅም። አንቺ እኮ ድሮም እኮ ብሩኬን ሰድበሻል እኮ አንቺ ጋር ምን ይማራል? አሁን ከአንቺ ነው እንጂ መማር አለብን። እኛ ገና ህፃን ነሽ፣ አንቺ ትልቅ ሰው ነች። ገባሽ? ግን ያም ሆነ ይሁን ይሄ ማለት ለምን አስፈለጋ ነው? ገባሽ? በአንቺ ምክንያት አሁን ፎቶዬ ተዘቅዝቋል። አንሺ አንደኛ፣ ሁለተኛ ደግሞ የነዚህ ቤት እያልሽ አታውሪ። የትኛውም ገዝት ገብተሽ የነዚህ ቤት እያልሽ ባሽሙር አታውሪ። ሁለተኛ ደግሞ የሀይሚ እህት የብሩኬ እህቶች እንደዛ ወጣ። የሀይሚ እህቶች እኮ እንደዛ የሀይሚ እህቶች ብሩኬ እህቶች አትበይ።
ገብተሽ የገበሽው ጌስት ወሬ ብቻ አውሪ። ገበሽ? የምንም የሃይሚ እህት የለም፣ የምንም የብሩኬ እህት የለም። መረጃ ታመጫለሽ። ገበሽ? ሁሉም ኦዲየንስ ነን። አንቺ ግን እንደገበሽ መረጃ ታመጫለሽ ወይ? ነገርኩሽ። ይሄን ሁሉ ላልኩበት መረጃ ይዘሽ ሁሌ ማለት ነው እየነገርኩሽ ነው። ሁለተኛ ስሜን ደግሞ እንዳጠረ ስሚ፣ አዳምጪ። እኔ ስምሽንም ጠርቼም አላቅም፣ ልጠራም አልፈልግም። አሁን እኔ የድሮ የባለፈ ነገር የምንወቃቀስ ከሆነ አይደለም አሁን ወራትም አመታትም አይበቃንም፣ አይመለከተኝ። አለፈ አለፈ። እኔ ባለፈው ያለፈ ነገር ስላነሳሁ ነው ይቅርታ በይ የተባልኩት። ምክንያቱም ላለፈው አላነሳም፣ ካነሳም ብዙ ነገር ነው። አሁን እኔ የመጣሁበት ወይ በእኔ ምክንያት ፎቶሽ የተዘቀዘቀበትን ቤት ልጅቷን ንገሪኝና እኔም ለወቃት ፎቶሽንም ላስነሳ እኔ ልኪያት ከሆነ። ሁለተኛ ነገር ይቅርታ እንባባላለን። እኔ ላጠፋሁት ነገር በሙሉ ይቅርታ ልሻለሁ። ግን መጀመሪያ ያንችን ፎቶ በእኔ ምክንያት የተዘቀዘቀችበትን ቤት ንገሪኝ። ይሄ ነው እኔ የመጣሁበት። ወይ እንጂ ስላለፈ ላወራ ወይንም ስላንቺ ላወራ አይመለከተኝም። ስላንቺም አላወራም፣ አውርቼም አላውቅም። እኔ ነገርኩሽ፣ እንደ ትልቅ ሰው ተከበሪ። ገበሽ? ተከበሪ። ለምን እዛም እየሄደ እኔ አንቺ ለምትናገሪው ለአንቺ ለተሳደብሽው መልስ አልሰጥሽም። እየነገርኩሽ ነው የመጣሁበትን እየነገርኩሽ ነው። ሊሰኒ ቆዩላቸው። ተረጋግታችሁ ተረጋጉ። ሊሰኒ አንዴ ከይቅርታ ጋር እኛ ዛሃራን አንቺ ያልሽውን ጥያቄዎች ሁሉ ይሄ ስለ ፎቶም ስለመዘቅዘቁም ስነግራት ስለሱ ነው እኔ የመጣሁ ላጣራ። ወላሂ ብላ በራሷ በምታምነው ወላሂ ብላ ምላለች። እኔ አላቅም፣ ቤቱን ንገሩኝ አለችኝ። እኔና ህይወት ደግሞ ቤቱን ራሷ ታውቃለች ብላናለች እንጂ አልነገረችንም፣ አናቅም፣ ራስሽ ትጠይቂያታለሽ። ቤቱን ንገሩኝ ብላ እኛን ወጥራ ይዛናለች። ስለዚህ ስለማታውቀው ይሄን ጉዳይ ቤቱን ንገሪያትና ፎቶውን እንድታነሳ ወይም ልጅቷን እንድታነጋግር። እሷ እንደውም እኛ ከአንቺ ጋር ስንመጣ የብሩክ እህቶችን ሁለቱን አስገብታ ዛሬ ገብቼ የተናገርኩት ነገር አለ ወይ በእኔ ምክንያት ዛሬ በተናገርነው ነገር ሰኒን ዘቅዝቃችኋታለሁ እያለች ስትጠይቅ ነው እኛ የደረስነው ከእናንተ ጋር ስንመለስ። ስለዚህ ንገሪያት። እየነገርኳችሁ እኮ ነው። እሷ ያወረችው ወሬ እየሰማችው ማን እንደሆነች እኔ ያላቃትን ብሎክ ነው ያደረግኳት። በዛኛው ስልኬ ነው፣ በዚህ ስልኬ ሳይሆን በዛኛው ስልክ ክፋቸው እና ውጭ ምን ችግር አለ? የዘቀዘቅሻት ስጪኝ ነው ያለችሽ እኮ። አሁን ችግር የለውም። አበላሽታ ነው የዘቀዘቀኝ። ሲምኝማ ነገርኩሽ እኮ የአንቺ ይቅርታ የሚሆን ምንም አያስፈልግም። ኮሜንታተሮች ግን ሲሜን አትጥሪ። እየነገርኩሽ ሲሜን አትጥሪ። የአንቺ ይቅርታም አያስፈልግም። የቀረውን ጉሬ መታወሬ ምንም አያስፈልግም። ግን ሲሜን አትጥሪ። እኔ ይቅርታውን ታዩና ፎቶን እንዳስነሳልሽ አይደለም የምፈልገው። ፎቶን እንዳስነሳልሽ ካፈለሽ ንገሪ። ልጅት ዛህራ ተደማመጡ። ኧረ ዛህራ ተደማመጡ። በእግዚአብሔር ኧረ ነገር ወርዱ በማርያም ወይ እዚህ እኮ እኛ ያለ ነው። እዚህ ስራ ፈተን አይደለም እናንተ ሰላም ልናደርገው። ሰንዬ ተረጋጊ። ሰንዬ ተረጋጊ። ሰኒ ይሄን ባህሪ ከአንቺ አናቅም እኛ። እሺ ሰኒ የኔ ቆንጆ ሁሉ ነገር ተይቅርታ ምን አድርጉ ነው እናንተ ደግሞ ምን ይሰራል? ምን አደረኩት? ኖ በቃ ይቅርታ ዛፊ ቃላቶችን አትጠቀሙ። ያለፈ አለፈ አይደለም። በቃ መዘቀዘቅ ለአንቺ ደግሞ ብርቅ አይደለም ሰንዬ ማለት ነው። እኔ እየዘቀዘቁትን ተውትና፣ ግን ሁለተኛ እዛም እየሄድሽ እንነግራታለን። ስሚ እኔ እኮ ለእሷ እንነግራታለን። ችግር የለም ገብቶሻል። እናንተ የራሳችሁን አንቺም የአንቺን ስሜት እሷም የራሷን ስሜት እንድታወሩ አይደለም። እዚህ ሽማግሌ ተሰብስቧል። አንቺ ችግርሽን ተናገሪ፣ እሷም ትናገራለች። ከዛ በኋላ ለዚህ ነገርሽ ይቅርታ በይ፣ ይቅርታ ተባባሉ። በስ እንደዚህ አይደለም። ኖ እኔ እንደዛ አይደለም። እኔ ቤቴን የከፈትኩት ሰላም እንዲወርድ ነው በቃ እንጂ አትኝ እንዴ ሰኒ ደግሞ ይቅርታ እንደምትጠያየቁ እኛም ደግሞ አምነን ውዶቼ መግድዬ እኔ አሁን ዋናው ፖይንት የመጣሁት አንዴ እኔ ላውራ። ዋናው ፖይንት የመጣሁት አሁን ስላለፈ ስላወራሁኝ አይደለ? ስላለፈ አለፈ እኮ አይደለ? ለሚመጣው ነገር መጠንቀቅ ነው። በቀደም አውርተሻል። ገስት ላላወራሽ ማለት ምንድን ማለት የሃይሚቶች ማለት አንቺ ከዚህ በፊት ብሩኬን ስትሰድቢ ነበረ ብላኛል እኮ። እሱን እኮ ስሚኛ፣ እሱን እኮ ህይወት ቤት ከሁለታም ሰኞ ዕለት ምናምን አውርተን አልሰኝ። አዎ እሷ ጋር ተነጋግረን
ከዛ እሷ እንደውም እኔ የተሳደበችውን ቃላት ሰምተዋል። መድገማል። እኔ እኮ ክፉ ቃል አልሰደብኳትም። ያረገውን አርግም እኔ ያልኩት ልንገርሽ፣ እኔ ያልኩትም እሷ እኔ የተናገርኩት ምንድን ነው ስለተሳደበ ግምዣ ምናምን ብላ አንስታለች። እኔ ምና አንቺ ስትሳደብ ያልነበር እንዴ ከአንቺ ምን ይማራል? እኔ ደግሞ በተፈጥሮ አልዋሽም ብዬ ስላት እሷ የወረወረችው ቃላት አላት። ኖርም አለፍኩት። እንደዛም ሆኖ ግን እያዳመሽን እንደዛም ሆነ ግን ተጫውተናል። ቃላት እየተለዋወጥን ማለት ነው እስከ መጨረሻ ድረስ አብረን ተጫውተን ከዛ በኋላ ነው የተለያየን። እሷም ወረደች። እሺ አታውሪ፣ ችግር የለውም። አሁን የመጣሁበት ፖይንት ምንድን ነው? ወይ አዳምጡኛ ውዶች፣ እኔ ልናገር፣ አዳምጡኛ። አሁን የመጣሁበት ላለፈ ልወቃቀስ ሳይሆን አሁን እሷ እያለች አለችው በዛሃራ ምክንያት ፎቶ የተበላሽቶ ተዘቅዝቋል። እሱን ትንገረኛ። ለምን አነሰሽ ነው ይሄ ነገር? ወንጀልቼ ነገር ተዘቀዘቀ። ቤቱን ነገር ለእናንተ ያማቸው እንደ እኔ እኮ እየጠየኳት አለው። ደግሞ የብሩኬ ነገር እየቀረውን ነገር ለምን አነሰሽ ነው? ጊንጃና ብሩኬ ምን ያገናኛል? ስለ ፎቶ ነው እኮ ነው የመጣሁት። ፎቶሽን የድሮ ነገር ለምን አነሰሽ? እኔ አንድ ጊዜ ልናገር ሰንዬ፣ ያንን የተናገረችው ጥፋት ነው። ያለፈ ነገር አንስታለች። እኔም ሀይምዬም ተቆጥተናት ነበረ። እንደውም እያለች እየተከራከረች ነው። ገብቶሻል? እኮ አምናልናለች። አሁን እሱን ጥፋት ነው ብላ እሷም አምናለች። ሲጀመር ግምጃይ ማናት? ግምጃይ ማናት? አናቃትም፣ አላቃትም ማናት እሱ? አትጥሩ እዚጋ። ይሄ ጨረቃ ፋሚሊ ኦዲየንስ ነን እኛ። ሁሉም የሰው ዘር ነው። እኛ ማንንም ግምዣ ማናት? እሷም ሰው ናት፣ እኛም ሰው ነን። ሁላችንም ሰው ነን። አሁን እኛ እዚህ ጋር የተገናኘ ነው። ሁላችንም ብሩክና ሀይሚን ብለን ነው የተሰበሰብን የነበረው፣ የተገናኘ ነው እዚህ ገስት ላይ። ስለዚህ አሁን እኛ ስለሌላ ነገር ማውራቱን ትተን አሁን ስለመጣንበት እናውራና እንጨርስ። በቃ እኔ አሁን ይሄ ፎቶ የሚባለው የተዘቀዘቁት ራሱ እኔ እየነገርኳችሁ ነው። የተዘቀዘቅኩት ራሱ ይቅርና እሷ በቪዲዮ ወጣ ይቅርታ ትጠይቅ። የድሮ ነገር አንስታ ያወራች ገደል ግቢ እበት አንቺም ውበት አልተባልሽም። ደንቆሮ ማይም ስነስርዓትዬ ነው የሚቀረው። ነገ አንቺ እኮ እየፈሰሽ እኮ ነው የምትዋይ። እየፈሰሽ ሂጂ በአንጋሌ ጋናባታንጋ ሂጂ በበንጋሌ ተነፊ ሴትዮ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ ሀዩ በቃ ሁለተኛ በዚህ ነገር ውስጥ አትግቡ። መቅዲ ታውቂያለሽ? መቅዲ ህይወት እነገኒ እንናኒ እግዚአብሔር ያከብራችሁ። የምር ተዋት። ለምን እነሱ እናንተ ገኒ የበገብተን አንጨቃጨቅ። በቃ እናንተን ብታከብር ሲጀመር አይ እኔ በቪዲዮ አልወጣም ይቅርታ ጠይቃለሁ ብትል ምን ችግር አለው? ያለብኝ አላውቅም። በጣም ይቅርታ። ምን ማለት እንዳለ እናንዬ በቃ ውጡ። እሺ እናቴ በቃ እኛ በጣም ይቅርታ። ኧረ ችግር የለም። ምን ማለት እንዳለብኝ እኔ ራሱ አላውቅም። በአፍንጫ በምኗ ትተከላለች። እናቷ ሳይቀር ነው የሚተክላት። ኖ ሰኒ እረፉ፣ ወላሂ እረፉ። እና አንድ ነገር እዚህ 330 አንዴ ስሙ። እቺ የግንጃይ ደጋፊም አላችሁ። ቆይ መቅዲ አንዴ የግንጃይ ደጋፊም አላችሁ፣ የሀይሚ የጨረቃ ፋሚሊ ሁላችሁም አላችሁ። እና ግንጃይ ሴት ናት፣ ሀይሚ ሴት አይደለ። ሀይሚ ሴት ከሆነ ግንጃይ ሴት አይደለች የምትሉ ልጆች ብዙ ጊዜ ይሄ እቺ ማውዛራም በግንጃይ ምክንያት ነው ከሰኒ ጋር የተጣለችው ማለት ነው። እኛ ማለት ነው እኔ በበኩሌ ወተት ሁሉ ወተት አይደለም፣ ውሃ ሁሉ። እኔ ከፈለኩ እንኳን እናት አንድ 5 ልጅ ከወለደች 5 ውስጥ አንዱ ለሷ ይበልጣል። ታውቃላችሁ?
አንድ ልጅ እንኳ አቱ ማለት ጠልታ ሳይሆን እኮ አንድ ሰው ይበልጣል። ስለዚህ ግንጃዬ ሴት ሀይሚን ሴት ስለ ልብስ ስለምናምን አታወሩ። ከዚህ በኋላ ሀይሚ ስም ደግሞ አታወሩ። ሀይሚና ብሩክ እዛው የራሳቸው እነሱ ፋሽ እያሉ እዚጋቸው ሁላችሁም ተውት። እግዚአብሔር ያክብራችሁ። እኔ ራሴ ተኛለሁ። ምን አስጨቀጨቀኝ? ቲክቶክ ዛሬ ብገለበጥ የሚተውት ውዬና ናንዬ ይሄዱ። እናመሰግናለን፣ እንወዳቸዋለን። እኛም ስለጠርታችሁ ቤታችሁ ስላስገባችሁ እግዚአብሔር በናቶች ትተከላለች ከሀያ ጋር በጣም ይቅርታ አርጎሽ፣ በጣም ይቅርታ፣ በጣም ይቅርታ ናንዬ ህውዬ ይቅርታ። እዚህ ጋር ገና በቂጧ ትጨበጭባለች በቪዲዮ መውጣት ቀርቶ ማለት ነው። እኛ ናንዬን ስላከበረን ነው እንጂ እሷ እኮ ብሞት ማለት ነው። አንቺ ሰኔ ስትጀምር አንቺ አይደረግም እንደዚህ ማለት እሷ ብትሞት ማለት ነው። በቪዲዮ ትወጣለች። ለምንድን ነው እንደዚህ እነሱ የምትሉት? ወላሂ ላዝም ልክ አይደለም። ለምን ሰኔ ምን ነገር ኖ እናንተ ልክ አይደላችሁ። ወላሂ ልክ አይደለም። እንዴት ነው ወይኔ ጉዴ ፈላ። ሰኔ ምን ነካሽ ዛሬ? በኢየሱስ ምን ሆነሽ ነው? እቺ የሚታክል ሴትዮ በቪዲዮ ውጭ ትያለሽ። ኧረ ሰኔ እዚህ ቆይ በእናታችሁ መግድ ሞት አድርገ እዚህ ጋር ደግሞ ገንዤ ፋሚሊ መቶ ኮመንት የምትዘ በአናትሽ ተተካይ እምሳም ቀንጥራ ማንሽ እከክ ማዘግታቂ መኔ መጥቻለሁ። ዛሬ ጉድሽ ነው። ጨረቃ ፋሚሊ ውስጥ መተሽ ኮመንት የምትጽፊ ማለት እምሳም ውጪ ቅንጥራ እከክ አቆም የረፍ ማዛ አታቂ ማሳይሻለሁ። እሺ አትጻፊ እዚህ ጋር ቤትሽ አይደለም። ሂጂና እዛ ተከበረሽ ቁጭ በይ። አልጠራንም። አትምጪ ጨረቃ ፋሚሊ አትምጪ ጨረቃ ፋሚሊ ውስጥ አልጠራንም። ማለት ምንድን ነው? ያ ሰኒየት ነው የምትወጣው? ማሬ እህቷ ቤት ያለችው ሾው ውጪ ሳልጠራ ቤት አርፋችሁ እዛ ጋር ቁጭ በሉ። አልጠራንም። ወይኔ ጉዴ ፈላ። እናንተ እግዚአብሔር የሀይሚቶች መልስ እንዳሰጡ ደግሞ የብሩኬ የጨረቃ ፋሚሊ መልስ እንዳሰጡ ጄሪ ለእኛ መደበራት ይሆናለች። አንድ ሳምንት በቂጦ እና መዳበሪያ ሄጂና ለከ እንትን በያ ማዜ ደግሞ